በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ የእግዚአብሔር ቤተሰቦች እንዲሁም የአዘክሮ ቲዩብ የጸሎት መርሃ ግብር ተከታታዮች በዛሬው ዕለት በዓመታዊ መታሰቢያ በዓላቸው ተከብረው ለሚውሉ ለታላቁ አባ ስምዖን ዘአምድ ቅድስት ሶፊያ ብሩክትና ደናግል ልጆቿ እንዲሁም በወራዊ መታሰቢያ ለምናስባቸው በዓታ ለእግዝእትነ ማርያም ድንግል ወላዲተ አምላክ ቅዱሳን ኢያቄም ወሐና፣ ቅዱሳን ሊቃነ ካህናት አበው ዘካርያስና ስምዖን፣ አባ ሊባኖስ ዘመጣ፣ አቡነ ዜና ማርቆስ፣ አቡነ መድኃኒነ እግዚእ ዘደብረ በንኮል፣ ቅዱስ ቄርሎስ ሊቅ ወይም አምደ ሃይማኖት በዓል በሰላም አደረሳችሁ አደረሰን። በዛሬው የጸሎት መርሃ ግብራችን የዘውትር ጸሎት፣ የዕለቱን ውዳሴ ማርያም፣ መልካ ፍልሰታ፣ የዕለቱን ስንክሳር የምንጸልይ ይሆናል። በመጨረሻም የግብፅ ኦርቶዶክስ ቤተ ክርስቲያን አባት የሆኑ መነኮስ ሙሴ ጸሎት ንስሐና ተመስጦ ከሚለው መጽሐፋቸው ላይ ጸሎት እንዴት እንጸልይ የሚለውን ርዕስ አካፍላችኋለሁ። ይህ ጸሎት ለብዙዎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ እንዲሁም ኮመንት መስጫው ላይ ኮመንት በመጻፍ ለብዙዎች እንዲደርስ የበኩሎን ይወጡ። የቅዱሳን አምላክ የሆነው እግዚአብሔር አምላካችን ጸሎታችንን በሰላም አስጀምሮ በሰላም ያስጨርሰን፣ ከቅዱሳኑም ረድኤት በረከት ያካፍለን፣ አሜን። እግዚአብሔርን ስለማመን አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክቡር ጽሩይ በሆኑ በሦስትነት ወይም በሥላሴ እያመንኩና እየተማጸንኩ ጠላቴ ሰይጣንን እክድሃለሁ። በዚህች በእናቴ በቤተ ክርስቲያን ፊት ቆሜ እክድሃለሁ። ለዚህ ምስክሬ ማርያም ናት። በዚህም ዓለም በወዲያኛውም ዓለም እሷን አምባ መጠጊያ አድርጌ እክድሃለሁ። አቤቱ እናመሰግንሃለን፣ አቤቱ እናከብረሃለን፣ አቤቱ እንገዛልሃለን። አቤቱ ቅዱስ ስምን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበትም ሁሉ ለአንተ ይገዛል። የአምላኮች አምላክ የጌቶች ጌታ የንጉሶችም ንጉሥ አንተነ፣ የሥጋም የነፍስም ፈጣሪ አንተነ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ቃል ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የሃይማኖት ጸሎት። ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይንና ምድርን የፈጠረ የሚታየውንና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም ምን ይሆን የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በጴንጤናዊው በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ። በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል። ለመንግሥቱም ፍጻሜ የለውም። በመንፈስ ቅዱስም እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረው ነው። ከሁሉም በላይ በምትሆን ሐዋርያት በሰሯት በአንዲት ክብርት ቤተ ክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀትም እናምናለን። የሙታንንም መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ አሜን።
አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ ትመሰገናለህ። ምስጋናህም በሰማይ በምድር የመላ ነው። ክርስቶስ ሆይ ላንተ እንሰግድልሃለን። ሰማያዊ ከሆነው ከቸር አባት ጋር አዳኝ ከሆነ ከመንፈስ ቅዱስም ጋር እንሰግድልሃለን። ወደዚህ ዓለም መታድንህናልና ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። አንድ ሲሆን ሶስት፣ ሶስት ሲሆኑ አንድ፣ በአካል ሶስት ሲሆኑ በመለኮት አንድ ለሚሆኑ እሰግዳለሁ። አምላኬን ለወለደች ለእመቤታችን ለድንግል ማርያምም እሰግዳለሁ። ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት ክቡር መስቀልም እሰግዳለሁ። መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመነውም እኛም በመስቀሉ እንድናለን፣ ድነናል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል። አምላክን ለወለደች ለእመቤታችን ለድንግል ማርያም ምስጋና ይገባል። ለኢየሱስ ክርስቶስ ክቡር መስቀል ምስጋና ይገባል። ክርስቶስ በቸርነቱ ያስበን ዘንድ ዳግመኛም በመጣ ጊዜ እንዳያሳፍረን ስሙን ለማመስገን ያነቃን ዘንድ እርሱንም በማምለክ ያጸናን ዘንድ እመቤታችን ጸሎታችንን አሳርጊልን፣ ኃጢአታችንን አስተሰርይልን። በጌታችን መንበር ፊት ጸሎታችንን አሳርጊልን። ይህንን ህብስት ላበላን፣ ይህንንም ጽዋ ላጠጣን፣ ምግባችንንና ልብሳችንን ላዘጋጀልን፣ ኃጢአታችንንም ሁሉ ለታገሰልን፣ ክቡር ደሙን ቅዱስ ሥጋውን ለሰጠን፣ እስከዚችም ሰዓት ላደረሰን ለእርሱ ለልዑል እግዚአብሔር ፍጹም ምስጋና ይገባል። ለወለደችው ለድንግል ምስጋና ይገባል። ለክቡር መስቀሉ ምስጋና ይገባል። የእግዚአብሔር ስሙ ፈጽሞ ይመሰገን ዘንድ ዘውትር በየጊዜያቱና በየሰዓቱ ምስጋና ይገባል። እናታችን ማርያም ሆይ ሰላም ላንቺ ይሁን እያልን እንሰግድልሻለን፣ እንማልድሻለን። ከአዳኝ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ቅድስት ሐና ብለሽ፣ ስለ አባትሽ ስለ ቅዱስ ኢያቄም ብለሽ ድንግል ሆይ ማኅበራችንን ዛሬ ባርኪልን። አምላክን በድንግልና የወለደች የእመቤታችን የማርያም ጸሎት ማርያምም ማለች፣ ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል፣ የባሪያይቱን መዋረድ አይቷልና። እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱ ብርቱ የሚሆን ታላቅ ሥራ ለእኔ ያድርጓልና፣ ስሙም ቅዱስ ነው። ለሚፈሩትም ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ፣ በልባቸው ሐሳብ የሚኮሩትን ትዕቢተኞችን በታተናቸው፣ ብርቶችንም ከዙፋናቸው አዋረዳቸው፣ የተዋረዱትንም ከፍ ከፍ አደረጋቸው፣ የተራቡትንም በቸርነቱ አጠገባቸው፣ ባለጠጎችንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ፣ ለአባቶቻችን ለአብርሃምና ለዘሩም እስከ ዘላለሙ ድረስ እንደተናገረው። በሰንበተ ክርስቲያን እሁድ የሚጸለይ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ምስጋና ሰባተኛ ክፍል። ከሴቶች ይልቅ ተለይተሽ የተባረክሽ ሆይ የተወደድሽ ተባልሽ፣ ከተለዩ የተለየች በውስጧም የኪዳን የሕግ ጽላት ያለባት የምትባይ ሁለተኛ ክፍል አንቺ ነሽ። ኪዳንም በእግዚአብሔር ጣቶች የተጻፉ 10 ቃላት ናቸው። ያለመለወጥ ካንቺ ሰው የሆነ መድኃኒታችን ኢየሱስ ክርስቶስ ደገኛ ስሙን መጀመሪያ ስሙን አስቀድሞ በሕይወታ ነገረ። ለአዲስ ኪዳን ማስታራቂ የሆነ በከበረ ደሙ ፈሳሽነት ወይም መፍሰስ ያመኑትንና ንጹሐን የሆኑትን ወገኖች አነጻቸው። ቅድስት ሆይ ለምኝልን። ሁልጊዜ ንጽሕት የሆንሽ አምላክን የወለድሽ እመቤታችን ሆይ ሁላችን ስለዚህ እናገንሻለን። ሰውን በሚወድ በጌታ ዘንድ ይቅርታን እናገኝ ዘንድ እንለምንሻለን። ወደ አንቺም እናንጋጥጣለን። ከማይነቅዝ እንጨት የተቀረጸ በውስጥና በውጭ በወርቅ የተለበጠ ታቦት ያለመለየትና ያለመለወጥ ሰው የሆነ የእግዚአብሔርን ቃል ይመስልልናል። ይኸው መለወጥ የሌለበት ንጹሕ መለኮት ነው። ከአብ ጋር የተካከለ ነው። ለንጽሕት በራሷ በሰራት በልዩ ጥበቡ ያለ ወንድ ዘር እንደኛ ሆነ። መለኮቱን አዋህዶ ያለ ርኩሰት ባንቺ ሰው ሆነ። ቅድስት ሆይ ለምኝልን። በእግዚአብሔር ስዕል የተሳሉ ኪሩቤል የሚጋርዱሽ መቅደስ አንቺ ነሽ። ንጽሕት ሆይ ያለመለወጥ ከአንቺ ሰው የሆነው ቃል ኃጢአታችንን የሚያስተሰርይልንና አበሳችንን የሚደመስስልን ሆነ። ቅድስት ሆይ ለምኝልን።
የተሰወረ መና ያለብሽ የንጹህ ወርቅ መሶብ አንቺ ነሽ። መናም ከሰማይ የወረደውና ለዓለም ሁሉ ሕይወትን የሚያድለው ህብስት ነው። ቅድስት ሆይ ለምኝልን። ሁልጊዜ ብርሃንነት ያለውን ፋና የተሸከምሽ የወርቅ መቅረዝ አንቺ ነሽ። ይኸውም ፋና የዓለም ብርሃን ነው። ጥንት ከሌለው ብርሃንም የተገኘ ብርሃን ነው። ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው። ያለመለወጥም ከአንቺ ሰው የሆነው ነው። በመምጣቱም ሰው በመሆኑም በጨለማና በሞት ጥላ ውስጥ ለምንኖር ለእኛ አበራልን። በልዩ የጥበቡ ምስጢር በስጋዌ ልቦናችንን እግር ወደ ሰላም መንገድ አቀናልን። ቅድስት ሆይ ለምኝልን። ቡሩክ ከቤተ መቅደስ ይዞሽ የወጣ እሳትነት ያለውን ፍም የተሸከምሽ የወርቅ ማዕጠንት አንቺ ነሽ። ፍም የተባለውም ኃጢአትን የሚያስተሰርይና በደልን የሚደመስስ ነው። ይኸውም ከአንቺ ሰው የሆነና ራሱን የተወደደ መስዋዕት አድርጎ ያሳረገ የእግዚአብሔር ቃል ነው። ቅድስት ሆይ ለምኝልን። የእግዚአብሔርን ቃል የወለድሽልን መልካም ርግብ ማርያም ሆይ ደስ ይበልሽ። ከእሴይ ስር የወጣሽ መዓዛሽ ያማረ አበባ አንቺ ነሽ። ቅድስት ሆይ ለምኝልን። ሳይተክሏትና ውሃ ሳያጠጧት የለመለመች አሮን በትር ነበረች። ያለ ዘር ሰውን ያዳነን እውነተኛ አምላካችንን ክርስቶስን የወለድሽልን ሆይ አንቺ እንደርሷ ነሽ። ቅድስት ሆይ ለምኝልን። ጸጋን የተመላሽ ሆይ ከቅዱሳን ሁሉ ይልቅ ትለምኝልን ዘንድ ለአንቺ ይገባል። አንቺ ከሊቃነ ጳጳሳት ትበልጫለሽ፣ ከነቢያትም ከመምህራንም ትበልጫለሽ። ከሱራፌልና ከኪሩቤል ግርማ የሚበልጥ የመወደድ ግርማ አለሽ። በእውነቱ የባህሪያችን መመኪያ አንቺ ነሽ። ለሰውነታችንም ሕይወትን የምትለምኝልን ነሽ። ወደ ጌታችንና ወደ መድኃኒታችን ኢየሱስ ክርስቶስ ለምኝልን። እርሱን በማመን በቀናች ሃይማኖት ያጸናን ዘንድ ይቅርታውንና ምሕረቱን ይሰጠን ዘንድ በቸርነቱ ብዛት ኃጢአታችንን ያስተሰርይልን ዘንድ ቅድስት ሆይ ለምኝልን። ይዌድስዋ መላእክት ማርያምን በመንጦላቱ ውስጥ ያመሰግኗታል። ሀዳስ ጣዋ ለአንቺ ምስጋና ይገባሻል እያሉ መልአክ ማርያምን ቃልን ተቀቢው አላት። ከአንቺ ዘንድ ይመጣልና በማፀንሽም ያድራል። እንዴት ከዳዊት አደረ እንደ ምስኪን ከሰማያት ወርዶ የእርሷን ባህሪ ባሪያ አድርጎ ተወለደ። በስድስተኛ ወር ገብርኤል መልአክ ከእግዚአብሔር አብ ዘንድ ተላከ። ከአንዲት ሀገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ የዚህች የድንግል ስሟ ማርያም ነው። መልአክ ወደ እርሷ ገብቶ እንዲህ አላት፣ ደስታ ይገባሻል፣ እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና ከሴቶች ይልቅ አንቺ ብሩክት ነሽ። ከቃሉ አነጋገር አይታ ደነገጠች፣ እንዲህም አለች፣ እንዲህ ያለ የምስጋና እጅ መንሻ ይደረግልኛል። መልአኩም እንዲህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክም የዳዊት የአባቱን ዙፋን ይሰጠዋል። እርሱም በያዕቆብ ወገን ለዘላለሙ ይነግሣል፣ መንግሥቱም አያልፍም። ማርያምም መልአኩን እንዲህ አለችው፣ ይህ ነገር እንደምን ይሆንልኛል? ዘየአምር ብእሴ። መልአኩም እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይልም ያድርብሻል። ይህ የሚወለደው ከሦስቱ ቅዱስ አንዱ ቅዱስ ነው። እነሆ ኤልሳቤጥ ከአንቺ ወገን የምትሆን ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኘች። እነሆ የ6 ወር ነው። መካን ሲሏት ለእግዚአብሔር የሚሳነው ነገር የለምና። ማርያምም መልአኩን እንደ ቃል ይደረግልኝ፣ እኔ ለእግዚአብሔር ባሪያው ነኝ አለችው። መልአኩ ገብርኤል ማርያም ድንግል ላንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ምስጋና ይገባሻል፣ ቅድስት ነሽና ምስጋና ይገባሻል። የመለኮት ማደሪያ ነሽና ምስጋና ይገባሻል። የተሸለመች ድንኳን ነሽና ምስጋና ይገባሻል። የመላእክት እህት የሕዝብ ሁሉ እናት ነሽና ምስጋና ይገባሻል። የሁሉ እመቤት ማርያም ምስጋና ይገባሻል። ሁሉ የሚወድሽ ማርያም ምስጋና ይገባሻል። ልዑል ማደሪያው ትሆኚ ዘንድ መርጦሻልና ምስጋና ይገባሻል። በወርቅ የተሸለምሽ የርግብ ክንፍ በብር ያጌጥሽ ምስጋና ይገባሻል። ጎድኖችሽ በወርቅ አመልማሎ የተሸለሙ ላንቺ ምስጋና ይገባሻል። የምስራቅ ደጃፍ የብርሃን እናቱ ላንቺ ምስጋና ይገባሻል። ከፀሐይ 7 እጅ የምታበሪ ክብርሽ ከአድባራቱ ሁሉ ከፍ ከፍ ያለ ላንቺ ምስጋና ይገባሻል። ማርያም ሆይ ከተመረጡ የተመረጥሽ ከተከበሩ የተከበርሽ ላንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶቹ ጋር በመጣ ጊዜ ጻድቃንን በቀኙ አጣንን በግራው ባቆመ ጊዜ እኛን ከሰማዕቱ እስጢፋኖስ ከመጥምቁ ዮሐንስ እና ከሁሉም ቅዱሳን ሰማዕታት ጋር ያቆመን ዘንድ ለምኝልን። ለዓለም ዓለም አሜን። ለዘላለሙ ይቅር ይበለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክአ ፍልሰታ
ሰላም ለኪ እናታችን ማርያም ሆይ ሰላም ላንቺ ይሁን። መለኮትን የተሸከምሽ መጉደልን የማታውቂ በሁለቱ ድንግልናዎችሽ መላ አካልሽ ተሸፈነ። ምን ታስዮ ይህን ሁሉ ላደረገልኝ ለእግዚአብሔር ምን እከፍለዋለሁ? ነበልባሉ ወደ ቤትሽ ከደረሰ በኋላ እሳትን የመለስሽ የጌታ እናቱ እመቤቴ ማርያም ሆይ ልጅሽን አገለግለው ዘንድ የበቃው አድርጊኝ። ለክብረ ፍልሰትኪ አንደበቴ ተናገረ አፌም ዘመረ። ለእርገትሽ ክብር ዝማሬን ባቀረብኩ ጊዜ ቅድስተ ቅዱሳን መቅደስ የሆንሽ እመቤቴ ማርያም ሆይ በፊትሽስ ባለሟልነትን ባገኝ በቀኝ እጅሽ 3 ጊዜ ባርኪኝ። ለፍልሰተ ስጋኪ ከማትሞት ነፍስሽ ጋር በአንድነት በመስማማት ለስጋሽ ማድረግ ሰላምታ ይገባል። የማቲ ልጅ ማርያም በሁለት ወገን ድንግል ነሽ። ጠቢባን በውስጧ የአህቬዝን ወይም የአፌርን ወርቅ ያስቀምጡባት አንዲት የሆነች የሰለሞን የተርሴስ መርከብ አንቺ ነሽ። ለፍልሰተ ስጋኪ ልቅሶን ወደ ማያዩበት፣ ሐዘንን ወደ ማያስቡበት ወደ መጽናናትና ወደ ደስታ ቦታ ለስጋሽ ማድረግ ሰላምታ ይገባል። እመቤታችን ሆይ ከጊዜና ከዘመን አስቀድማ በአምላክ ልቡና ታስባ ትኖር ነበረች። ደስታን ዛሬ በማድረግሽ ተደሰትኩ። እመቤቴ ማርያም ሆይ ፊትሽን ግን የማየው መቼ ነው? ለፍልሰተ ስጋኪ ከባረካ ልጅ ከሄኖክ እርገት ይልቅ እግዚአብሔር አብዝቶ ክብሯን ከፍ ላደረገውና ለባረካት ለስጋሽ እርገት ሰላምታ ይገባል። የከበርሽና የምታበሪ የብርሃን ቀን እመቤታችን ሆይ ብዙ የሆኑ የመላእክት ወገኖች ስላንቺ በሰማያዊት አዳራሽ እጽፍ ድርብ ተድላ ደስታን ያደርጋሉ። ለፍልሰተ ስጋኪ የምስጋናው ባህር ለማይነጥፍ ሞገሱም ለማይጎድል ለአካልሽ እርገት ሰላምታ ይገባል። የእግዚአብሔር መቅደስ ማርያም ሆይ አንቺን ወደ ሰማያት ያሳረጉሽ መላእክት ማርያም ግን በምድር ትመላለስ ነበረች አሉ። ለፍልሰተ ስጋኪ ከእግዚአብሔር ወዳጅ ከኤልያስ እርገት ይልቅ ምስጋናን ላበዛው ለአካልሽ እርገት ሰላምታ ይገባል። ርሄና ቀናንሞስ የተባሉ ሽቶች ምሳሌዎችሽ ሆኑ። እመቤታችን ሆይ መላእክት ፍጹም ብርሃንን ለብሰው የእርገትሽን በዓል ሁልጊዜ ሰበኩ። ለፍልሰተ ስጋኪ ገናናነትን ስትጎናጸፊና ጸጋን ስትለብሺ በሰው ልብ ላልታሰበ ለአካልሽ እርገት ሰላምታ ይገባል። ስጋሽ በእንቁ የተመሰልሽ እመቤታችን ሆይ ስጋሽ በብሩህ ደመና ላይ ተቀምጦ ወደ ሰማያት ሲያርግ አይቶ ዲያብሎስ አፈረ፣ ጎሰቆለ፣ ታወከ። ለፍልሰተ ስጋኪ የክብሩ ጸዳል ከፀሐይና ከጨረቃ ይልቅ ላበራውና ምስጋናን ለተመሰገነው ለአካልሽ እርገት ሰላምታ ይገባል። ድንግሎይ ያላንቺና ያለ ደስታሽ በኩር ልጅሽ ያለ ክርስቶስ የሞትን ማሰሪያ የፈታ ሙታንንም ከመቃብር ያስነሳ የለም። ለፍልሰተ ስጋኪ በቅድስተ ቅዱሳኑ ቆሞ የድነት መስዋዕትን ያሳርግ ዘንድ ሊቀ ካህናቱን ላስደሰተው ለአካልሽ እርገት ሰላምታ ይገባል። እመቤታችን ሆይ የእርገትሽ በዓል የቂምና የበቀል አለቃ የሆነው የሞት መልአክን ምን ያህል አሳመመው፣ ምን ያህልስ አደከመው። እማለመመትት ሱራፊ የጠበቃት በኪሩብ ሀገር ትኖር ዘንድ ከኃላፊውና ከታችኛው ዓለም ለአካልሽ እርገት ሰላምታ ይገባል። ከታውፊ ወይም መስከረም ወር አበቦች ይልቅ ማዛሽ ያማረ እመቤታችን ሆይ እነሆ በባህር ጨለማ ዳር ሰጥም ያለውና በንግስናሽ ወይም በንጽናሽ መርከብ ሁልጊዜ አሻግሪኝ። ዘአጥናን ኃይሉ የይቅርታው ክንድ ለዘላለም የይቅርታው ክንድ ዘለዓለም ትጋትም ኃይሉ ለሆኑ ለአካልሽ እርገት ሰላምታ ይገባል። ስም አጠራርሽ ይቅርታሽ ለትውልድ ጸንቶ የሚኖርልሽ ሆይ ለዓለም አጣን ምሕረትን ታመጫለሽ። የክርስቶስ ወገን የሆንሽ አንቺ ንዕድ ክብርት ነሽ። ለፍልሰተ ስጋኪ እግዚአብሔር ለተዋዳትና ክብደቷን ለተካፈላት ለአካልሽ እርገት ሰላምታ ይገባል። ድንግል ሆይ በኢየሩሳሌም ዙሪያ ለእርገትሽ የተርሴስና የደሴቶች ነገሥታት የነጭ ሽቱንና የመታሰቢያ ዕጣንን እጅ መንሻ አድርገው ያገባሉ። ለፍልሰተ ስጋኪ ከሴሎ ነቢይ ከኤልያስ እርገት ይልቅ እግዚአብሔር ከፍ ላደረገው ለአካልሽ እርገት ሰላምታ ይገባል። እመቤቴ ማርያም ሆይ ወደ ጽድቅ አገር በፈጣን ነፋስ ክንፍ ውሰጂኝ። ሁሉን የሚገዛ ሞት እየተከተለኝ እኔ በጤናና በደስታ ለምን እኖራለሁ? ለፍልሰተ ስጋኪ ለተመረጡት ልጆች እናታቸው ትሆኚ ዘንድ በረጅም የብርሃን መሰላል ለተደረገው ለአካልሽ እርገት ሰላምታ ይገባል። እመቤቴ ሆይ በጭንቅና በረሃብ ወቅት 5 የድንቢጥ ወፍ ዘሮች በ2 ጸሪቅ እንደሚሸጡ በይቅርታሽ ጽድቅ ገንዘብ ግዢኝ። ለፍልሰተ ስጋኪ እግዚአብሔር ፈጣሪዋና ጥበበኛዋ ወደ ሆነላት ወደ ብሔረ ሕያዋን ለተደረገው ለአካልሽ እርገት ሰላምታ ይገባል። እመቤቴ ማርያም ሆይ መራራ ከሆነው ከሞት ማሰሪያ ፍቺኝ። የሰማይና የምድር ንግሥት ሆይ ብትወጂ ሳጥእ ባሪያሽን ነፃ ማድረግ አይሳንሽም። ለትንሣኤ ስጋኪ ሕያው የሆነ ራሱን በውስጧ ከሰወረ በኋላ ለክርስቶስ ትንሣኤ ሁለተኛ ለሚሆን ለአካልሽ ትንሣኤ ሰላምታ ይገባል። የኤፍራታ ርግብ እመቤታችን ማርያም ሆይ በጥላሽ አልብሽኝ። ፍርድ በሚሆን ጊዜም አደራሽን በክንፎችሽ ሰውሪኝ።
ለእርገተ ሥጋኪ በአንቺ ዘንድ የከበሩ ቅዱሳን አባቶች እርገት ለተጀመረበት ለአካልሽ እርገት ሰላምታ ይገባል። የሊቀ ካህናት አሮን ሽልማቱ እመቤታችን ማርያም ሆይ የከንፈርና የአንደበት ፍሬ የሆነው ይህ ውዳሴሽ በልብስሽ ከላይ እስከታች ድረስ የተሳለ ይሁን። ለጊዮርጊስ ተውላጠ ለድካሙና ለመከራ ዋጋ ስሙ ከፍ ላለው ለጊዮርጊስ ሰላምታ ይገባል። ድንግል ማርያም ሆይ በእርገትሽ ዛሬ የአጽሙ ፍልሰት ተጨመረ። ቀድሞ ያን ጊዜ ድንግል ሆይ ፍልሰቴን ከፍልሰትሽ ጋር ጨምሪልኝ ብሎ ጸልዮ ነበርና የአብ ማደሪያው የወልድ እናቱ የመንፈስ ቅዱስ የታቦቱ አዳራሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ወርቅና ብር ግን ኃላፊዎች ናቸው፣ ከሁሉም ይልቅ አንቺን እወዳለሁ። እመቤታችን ድንግል ማርያም ሆይ አጥ ልጅሽን ከመከራ ሥጋ ከመከራ ነፍስ አድኝኝ ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ቃል ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 3 በዚች ቀን በገድል የተጠመደ መስተጋድል የከበረ አባ ስምዖን ዘአምድ አረፈ። ለዚህም ቅዱስ 6 ዓመት በሆነው ጊዜ አባቱ የበጎቹ ጠባቂ አደረገው። ወደ ቤተ ክርስቲያንም በመሄድ ሁልጊዜ ቅዱሳት መጻሕፍትን ይሰማ ነበር። የእግዚአብሔርም ቸርነት አነሳስቶት ወደ አንድ ገዳም ሄዶ መነኮሰ። ብዙ ዘመናትም በገድል ተጠምዶ ሲጋደልና ሰውነቱን ሲያስጨንቅ ኖረ። ከዚህም በኋላ ገመዱ ሥጋውን ቆርጦ እስኪገባ ድረስ በወገቡ ላይ ገመድን አሰረ። ሥጋውም ተልቶ ከእርሱ ክፉ ሽታ ይወጣ ነበር። ስለ ክፉ ሽታውም መነኮሳቱ አዘኑ፣ ተጸየፉትም። ወደ አበምኔቱ ተሰብስበው ይህን መነኮስ ስምዖንን ከእኛ ዘንድ ካላወጣኸው አለዚያ አንተን ትተን ወደ ሌላ እንሄዳለን አሉት። እርሱም ምን አደረገ አላቸው። እነርሱም ጥራውና አንተ ራስህ እይ አሉት። ጠርቶትም መጥቶ በፊቱ በቆመ ጊዜ ደም ከመግል ጋር በእግሮቹ ላይ ሲፈስ አየ። አበምኔቱም እጅግ አስጨነቀው። ልብሶቹንም ገልጦ በሥጋ ውስጥ የገባውን ያንን ገመድ አየው። አበምኔቱም በእርሱ ላይ ተቆጥቶ ይህን ታደርግ ዘንድ እንዴት ደፈርክ አለው። በታላቅ ድካምም ያንን ገመድ ከሥጋ ውስጥ አወጡት። ቆስሉም እስከሚድን መድኃኒት እያደረጉለት 50 ቀኖች ያህል ኖረ። ከዚህም በኋላ አበምኔቱ እንዲህ አለው፣ ልጄ ስምዖን ሆይ እንግዲህስ ወደ ፈለግከው ቦታ ሂድ። ከዚያም ወጥቶ ሄደ። በደረቅ ጉድጓድ ውስጥም ገብቶ ከእባቦችና ከጊንጦች ጋር ኖረ። ከዚህም በኋላ አገልጋዩ ስምዖንን ለምን ሰደድከው? አሁንም ፈልገ መልሰው፣ በፍርድ ቀን እርሱ ካንተ ይሻላልና ብሎ ሲገስጸው አበምኔቱ ራእይን አየ። አባ ስምዖንንም ከገዳሙ ስለ መውጣቱ ገሰጸው። በነጋም ጊዜ አበምኔቱ ራእይን እንዳየ ስለ አባ ስምዖንም እንደገሰጸው ለመነኮሳቱ ነገራቸው። ወንድሞችም ደንግጠው እጅግ አዘኑ። እስከምታገኙትም ሄዳችሁ በቦታ ሁሉ ፈልጉት አላቸው። ሄደውም ፈለጉት፣ ግን አላገኙትም። ከዚህም በኋላ መብራትን አብርተው ወደ ጉድጓድ ውስጥ ገቡ። ያለ መብልና መጠጥም ከእባቦችና ከጊንጦች ጋር ተቀምጦ አዩት። ገመድም አወረዱለትና ከዚያ አወጡት። በፊቱም ሰግደው በአንተ ላይ ያደረግነውን በደላችንን ይቅር በለን አሉት። እኔንም ስላሳዘንኳችሁ ይቅር በሉኝ አላቸው። ከዚህም በኋላ ወደ ገዳማቸው ወሰዱት። በብዙ ገድልም ተጠምዶ ሲያገለግል ኖረ። ከዚህም በኋላ ከዚያ ገዳም በስውር ወጥቶ ወደ አንዲት አለት ቋጥኝ ደረሰ። በእርሷም ላይ ሳያርፍና ሳይተኛ 60 ቀን ቆመ። ከዚህም በኋላ የእግዚአብሔር መልአክ ስለ ብዙ ሰዎች ድነት እግዚአብሔር እንደጠራው ነገረው። ከዚያም ሄዶ ቁመቱ 30 ክንድ የሚሆን የድንጋይ ምሰሶ አገኘ። ድንቅ ታምራትንም እያደረገ በሽተኞችንም እየፈወሰ ወደ እርሱ የሚመጡትንም እያስተማረ 12 ዓመት በድንጋይ ምሰሶ ላይ ቆመ። አባቱም ፈልጎት ነበር፣ ግን ሳያዩ ሞተ። እናቱ ግን ወሬውን ሰምታ ከብዙ ዘመናት በኋላ ወደ እርሱ መጣች። በድንጋይ ምሰሶም ላይ ቆሞ አገኘችው። አይታውም አለቀሰች። ከድንጋይ ምሰሶም በታች ተኛች። ቅዱስ ስምዖንም
ጌታችን በጎ ነገርን ያደርግላት ዘንድ ስለ እርሷ ለመነ። ያን ጊዜም እንደተኛች አረፈችና ከድንጋዩ ምሰሶ በታች ቀበሯት። ሰይጣንም በእርሱ ላይ ቀንቶ እግሩን መታው። ከእግሩ ትል እየወደቀ በአንዲት እግሩ ብዙ ዓመታት ኖረ። ከዚህም በኋላ የሽፍቶች አለቃ ወደ እርሱ መጥቶ ንስሐ ገባ። ጥቂት ቀኖችም ኑሮ አረፈ። በጸሎቱም ሕይወትን ወረሰ። ወደ እርሱ ስለሚመጡ ብዙ ሕዝቦችም የውሃ ጥማት እንዳስጨንቃቸው ወደ እግዚአብሔር ለምነው ከድንጋይ ምሰሶ በታች ውሃን አፈለቀላቸው። ዳግመኛም ወደ ሌላ ምሰሶ ተዛወረ። በእርሱም ላይ የተጋደለ 30 ዓመት ኖረ። ብዙዎች አረማውያንንና ካዲያንን ካስተማራቸውና ወደ ፈጠራቸው እግዚአብሔር ከመለሳቸው በኋላ ክብር ይግባውና ወደ ወደደው ክርስቶስ ሄደ። በሰላምም አርፎ የዘላለም ሕይወትን ወረሰ። ከዚህም በኋላ የአንጾኪያ ሊቀ ጳጳሳት ቅዱስ አባ ስምዖን እንዳረፈ በሰማ ጊዜ ካህናትን ዲያቆናትንና የአገሩን መኳንንቶች ከእርሱ ጋር ይዞ የቅዱስ አባ ስምዖን ሥጋ ወዳለበት ደረሰ። በታላቅ ክብርም ተሸክመው እየዘመሩና እያመሰገኑ ወደ እስክንድርያ አድርሰው በቤተ ክርስቲያን ውስጥ አኖሩት። ከሥጋውም ድንቆችና ታምራቶች ታላቅ ፈውስም ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ መስተጋድል ጻድቅ ጸሎት ይማረን፣ በረከቱም ትድረሰን ለዘላለሙ አሜን። በዚችም ቀን ከመንግሥት ወገን የሆነች ሶፊያ አረፈች። ለዚችም ቅድስት ብዙ ሀብትና ብዙ ጥሪት ነበራት። ክብር ይግባውና ስለ ክርስቶስ ፍቅር የክርስቶስን መከራ መስቀል አንስታ ትሸከም ዘንድ ከ3 ሴቶች ልጆቿ ጋር ወደ ሮም ከተማ ሄደች። ንጉሥ እንድሪያኖስንም ክርስቲያን እንደሆነች አውቆ ከልጆቹ ጋር ወደ አደባባይ ያስቀረባትና ስለ አገሯና ስለ ስሟ ጠየቃት። እርሷም የሚቀድመው ስሜ ክርስቲያን ነኝ፣ ወላጆቼ ያወጡልኝ ስም ሶፊያ ነው፣ እኔም በኢጣሊያ ባለ ብዙ ወገን ነኝ። ክብር ይግባውና በክርስቶስ ፈቃድም ልጆቼን መሥዋዕት አድርጌ ላቀርብ ወደ አገር መጣው አለችው። ከዚህም በኋላ የከዳተኛው ንጉሥ ስቃዩ እንዳያስፈራቸው ልጆቿን አበረታታቻቸው። ምስክርነታቸውንም ፈጽመው ከሞቱ በኋላ ገንዛ ከሮሜ ከተማ ውጪ ቀበረቻቸው። በሦስተኛውም ቀን መታሰቢያቸውን ታደርግ ዘንድ ልጆቿ ወደ ተቀበሩበት ከብዙዎች ከከተማው ሴቶች ጋር ሄደች። እንዲህም ብላ ጸለየች። አክሊላትን የተቀዳጃችሁ የምታምሩ ፍጹማት የሆናችሁ ልጆቼ ሆይ እኔንም ከእናንተ ጋር ውሰዱኝ። ይህንንም እንዳለች ወዲያውኑ አረፈች፣ ከልጆቿም ጋር ተቀበረች። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱሳት ደናግል ጸሎት ይማረን ለዘላለሙ አሜን። ነሐሴ 3 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ታላቁ አባ ስምዖን ዘአምድ፣ ቅድስት ሶፊያ ብሩክትና ደናግል ልጆቿ። ወራዊ በዓላት በዓታ ለእግዝእትነ ማርያም ድንግል ወላዲተ አምላክ፣ ቅዱሳን ኢያቄም ወሐና፣ ቅዱሳን ሊቃነ ካህናት አበው ዘካርያስና ስምዖን፣ አባ ሊባኖስ ዘመጣ፣ አቡነ ዜና ማርቆስ፣ አቡነ መድኃኒነ እግዚእ ዘደብረ በንኮል፣ ቅዱስ ቄርሎስ ሊቅ ወይም አምደ ሃይማኖት። ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባም ያድጋል። በእግዚአብሔር ቤት ውስጥ ተተክለዋል፣ በአምላካችንም አደባባይ ውስጥ ይበቅላሉ። ያን ጊዜ በለመለመ ሽምግልና ያፈራሉ፣ ደስተኞችም ሆነው ይኖራሉ። መዝሙር 91 ከቁጥር 12። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ ማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። የተወደዳችሁ የአዘክሮ ሚዲያ ቤተሰቦች የዛሬው የጸሎት መርሃ ግብራችን ይህን ይመስላል። ከዚህ በመቀጠል በግብፅ ኦርቶዶክስ ቤተክርስቲያን አባት የሆኑት መነኮስ ሙሴ ጸሎት ንስሐና ምጽዋት በተሰኘው መጽሐፋቸው ላይ በጻፉት መጽሐፍ ውስጥ የሚገኘውን እንዴት እንጸልይ የሚለውን ርዕስ ወደ እናንተ አቀርባለሁ። ይህም ርዕስ ለሕይወታችን እጅግ ጠቃሚና እንዴት መጸለይ እንዳለብን የሚያስተምር በመሆኑ
በጥሞና እንድትከታተሉ በእግዚአብሔር ስም አደራ ለማለት እወዳለሁ። እንዴት እንጸልይ? ቅዱስ ዮሐንስ አፈወርቅ ስለ ጸሎት በሰበካቸው ድንቅና ሰፊ ስብከቶቹ መካከል ለሚጸልየው ሰው ይረዱት ዘንድ ከዚህ የሚከተሉትን አንኳር ነጥቦች አቅርቧል። ጸሎት በሕይወታችን ውስጥ ደንብና መደበኛ ልምድ መሆን አለበት። ይህም በጽድቅና በአክብሮታዊ አቋቋም እንዲሁም ፍጹም በሆነ ትኩረት ሊከናወን ያስፈልጋል። በጸሎት ጊዜ ከእግዚአብሔር ጋር ስንነጋገር ለእርሱ የሚገባውን ተገቢ ክብር መስጠት አለብን። የጸሎትን ታላቅ ጥቅም ማወቅ አለብን። በግላችንም የተለዩ ምላሾች መኖራቸውን መገንዘብም አለብን። ጸሎት ከእግዚአብሔር ጋር በእውነት የመነጋገር ያህል የሆነለት ሰው ምድራዊ መልአክ ሆኖ ተለውጧል ማለት ነው። እግዚአብሔር አምላክ ከእርሱ ጋር ስንነጋገር የተዋቡ ቃላት እንድንጠቀም አይጠይቀንም። ይሁን እንጂ የምንናገራቸው ቃላት ከተዋበች ነፍሳችን ተፈንጥቀው መውጣት አለባቸው። ጸሎት በተመደበለት ሰዓት ሲቀርብ ሸምጋዮችን፣ ሥርዓቶችን ወይም ቀጠሮችን አይሻም። የእግዚአብሔር ደጆች ዘወትር ክፍት ስለሆኑ እርሱ እኛን ይጠብቀናል። ራሳችንን ከእግዚአብሔር የምናርቅ ወይም የምናገል ከሆንን ሙሉ ለሙሉ በራሳችን ሐሳብ መደገፍ ጀምረናል ማለት ነው። እርሱ ዘወትር ቅርብ ነው። በተለየ ሁኔታ አንደበተ ርቱዕ መሆን አያስፈልገንም። እኛ የተፈለገውን ያህል ድምጾቻችንን ዝግ አድርገን ብንናገር እንኳ እርሱ ይሰማናል። እኛ ጥቂት ብንናገር እንኳ እርሱ ሙሉ ለሙሉ ይረዳናል። ማናቸውም ሰዓታትና ማናቸውም ቦታዎች መልካም ናቸው። በጸሎት ጥበብ ውስጥ የተራዘሙ መመሪያዎችን ማስቀመጥ አስፈላጊ አይደለም። ለመጸለይ መፈለጋችን በራሱ በቂ ነው። ከዚህ በኋላ መማር ፈጣንና ጥረት የማይጠይቅ ይሆናል። በቂው ነገር የጸሎት ዘዴ ነው። እኛ መጸለይ ያለብን ከልባችን ሆነን መንፈሳዊ እድገት በሚሻ ጸጸት ውስጥ ሆነን ሌሎች ሰዎችን ይቅር በማለትና የእነርሱን ይቅርታ በመጠየቅ እንዲሁም በእውነት ትሑታን ሰዎች በመሆን ነው። እግዚአብሔር እንደሚፈልገን ሆነን የምንጸልይ ከሆነ ጸሎቶቻችን ባለመታከት የምናቀርብ ከሆነ በጸሎቶቻችን ውስጥ ለእኛም ሆነ ለሌሎች ሰዎች ነፍሳት ጥቅምን የምንሻ ከሆነ መነሳሳታችን ንጹሕ ከሆነና ሙሉ ለሙሉ በምድራዊ ጉዳዮች ላይ ማናተኩር ከሆንን ጸሎቶቻችንን አድማጭም ሆነ ተቀባይ ያገኛሉ። ነቢዩ ሙሴና ሐዋርያው ቅዱስ ጳውሎስ ካቀረቧቸው ጸሎቶች መካከል በእግዚአብሔር ያልተደመጡ ጸሎቶች ነበሩ። ሁሉም የእነርሱ ጸሎቶች ምቹ አልነበሩምና በምንጸልይበትም ጊዜ ጸሎታችን መጋነን የለበትም። ጥረቶቻችንም ሙሉ ለሙሉ በመቀበል ሐሳብ ላይ ብቻ ማተኮር የለባቸውም። ዋናው ዓላማችንና አስፈላጊው ነገር ነፍሳችንን የተሻለች ማድረግ ነው። ይህም ሊሆን የሚችለው በጸሎት አማካኝነት ነው። ይህን ጉዳይ ዓላማው አድርጎ የሚጸልይ ሰው ከዓለማዊ ነገሮች ኃይል ይበልጥ ብርቱ ይሆናል። ከነርሱ ሁሉ በላይም ከፍ ብሎ ሊከንፍ ይችላል። አስቀድመን ለጸሎት እንቅፋት የሆኑትን ነገሮች አብዝቶ መተኛት፣ አብዝቶ መብላት፣ አብዝቶ መጠጣት፣ አብዝቶ ማውራትና አብዝቶ መደላደል መሆናቸውን ተነጋግረናል። እነዚህ ነገሮች ውጤታማ ለሆነ ጸሎት እንቅፋቶች ከሆኑ ንቃት፣ ጾም፣ አርምሞ፣ ጸጥታና ምናኔ ጸሎቶቻችንን ከፍ ብለው እንዲከንፉ የሚያደርጉ አክናፋት መሆናቸው እርግጥ ነው። ንቃት ከጸሎት ሕይወት ጋር ሊነጣጠል አይችልም። ክንፍ የሌላት ወፍ እንደሌለች ሁሉ ያለ ንቃት የሚሆን የጸሎት ሕይወትም ሊኖር አይችልም። እግዚአብሔር የማይታሰብበት ምሽት፣ አበቦች እንደሌሉት መናፈሻ፣ ፍሬ እንደሌለው ዛፍና ጣራ እንደሌለው ቤት ነው። በእግዚአብሔር ዘንድ ይበልጥ የሚወደዱት ጸሎቶች በሌሊት የሚጸለዩት ጸሎቶች ሲሆኑ እነርሱም ከመተኛታችን በፊት፣ ጥቂት ከተኛን በኋላ፣ ሌሊት የምንነሳበትና ከንጋት በፊት ወይም ሊነጋጋ ሲል የምንጸልያቸው ጸሎቶች ናቸው። በዚህ አይነት መንገድ ምሽቱን የምናውለው ለስጋችን ረፍት ለመስጠት ብቻ ሳይሆን ለነፍሳችን ደህና መሆን ጭምር እንጂ። ከእንቅልፋችን ጥቂቱን መስዋዕት ስናደርግ የኛ የሆነውን አንድ ነገር ለኛ ኃጢአቶች መስዋዕት ለሆነው ለእግዚአብሔር ልጅ እንሰጣለን ማለት ነው። የምሽት ጸሎቶችን እንቅልፋችንን ጣፋጭ ያደርጉታል። ምክንያቱም የጸሎታችን ቃላት ሳይጠፋ በዚያው ስለሚቀጥሉ ድንቅ ሕልሞችን እንድናይ ያነሳሱናልና። ታላቁ ቅዱስ አርሳኔዎስ ዘወትር ቅዳሜ ምሽት ጸሎቱን የሚጀምረው ጀንበር በስተምዕራብ ስታዘቀዝቅ ሲሆን ጸሎቱን የሚያበቃውም ጀንበሯ እሁድ ጠዋት በፊቱ ላይ ስታንጸባርቅ ነበር። እርሱ የጸሎቱን ጊዜ የሚለካው በዚህ አይነት መንገድ ነበር። ቀላልና የተመጠነ የጾም ምግብ ለሕሊና ግልጽነትን ሲያድል ለነፍስ ደግሞ ንቃትን ያድላል። እጅግ የጠገበ ሰው ሊጸልይ እንደማይችል ሁሉ እጅግ የተራበ ሰውም ሊጸልይ አይችልም። ሰው መብላት ያለበት እንዳይራብ ያህል ወይም ከዚያ በታች መሆን አለበት። አርምሞ ቃላቶቻቸውን የሚለኩና አንደበቶቻቸውን እንደ ገዳይ መሳሪያ የማይጠቀሙበት የእግዚአብሔር ልጆች ማጌጫ ናቸው። ቃላትን እንዲሁ እንደ ዋዛ የሚጠቀምባቸው ሰው
ውጤታማ ጸሎት ለመጸለይ ይቸገራል። ልፍለፋ ግራ ያጋባል፣ ያደክማል፣ ለመረዳትም ያስቸግራል። አርምሞ ሕሊናን እንዲያተኩር ያደርገዋል። ለመንፈስ ረፍት ይሰጣል። ያለማቋረጥ ዝግጁ ሆኖ እንዲቀጥልም ያደርገዋል። መነኮሳት ባቶቻቸውን የሚቀልሱት እጅግ በጣም ጸጥ ያለውን ጥግ ስፍራ ፈልገው ካገኙ በኋላ ነው። የዚህ ዓላማም ውጫዊ ጸጥታ ወደ ነፍስ ዘልቆ ስለሚገባ ነው። ያለ ውስጣዊ ጸጥታና ሰላም ደግሞ ውጫዊ ጸጥታ ምንም ዋጋ አይኖረውም። የነፍስ እርጋታ እግዚአብሔርን በማመስገን የሚታጀብ ከሆነ ታላላቅ ውጤቶች ሊገኙ ይችላሉ። እንደ ግብፃዊው ቅዱስ መቃርስ ከሆነ ሐሳቦቻችንን መጠበቅና በበዛ ጸጥታና ሰላም መጸለይ ለጸሎት መሠረታዊ ጉዳዮች ናቸው። እንደ ሶርያዊው ቅዱስ ኤፍሬም ከሆነ ደግሞ ንጹሕ ሆኖ የሚጸልይ ሰው እርኩሳን መናፍስትን ያጠፋቸዋል። በግዴለሽነት የሚጸልየው ሰው ግን የእርኩሳን መናፍስት መሳለቂያ ሸቀጥ ነው የሚሆነው። ተወደዳችሁ ያዘክሮ ሚዲያ ቤተሰቦች፣ ጸሎት ንስሐና ተመስጦ ከተሰኘው መጽሐፍ ላይ እንዴት እንጸልይ የሚለውን ርዕስ እንዲያቀርበንላችኋል። በዚህም እንደምትጠቀሙ ባለሙሉ ተስፋ ነኝ። በነገው የጸሎት መርሃ ግብር ዳግመኛ እስከምንገናኝ ድረስ የእግዚአብሔር ጥበቃ፣ በረከት፣ ረድኤት በሁላችንም ላይ አድሮ ይኑር። የታመምነውን እግዚአብሔር ይፈውሰን፣ ያዘንነውን እግዚአብሔር ያጽናናን፣ የተቸገርነውን በችግራችን ሁሉ ይድረስልን። የእመቤታችን የቅድስት ድንግል ማርያም ረድኤት፣ በረከት፣ ጥበቃና ምልጃ አይለየን። የቅዱሳኑ በረከት ሁሉ በኑሯችን መካከል ይከተለን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።